ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ አንዷን እህቴን ወደ ሀገሯ ልትሄድ እንደዚህ ሁላችንም በተለያየ ሀገር ነው ያለነው እና እንደዚህ ሰብሰብ ብለን በግሩፕ ሸኝተናታል። እንግዲህ እግዚአብሔር አምላክ ሙሉ ጤናዋን መልሶ አሟት ነው ሀገሯ የምትሄደው። ያው ስደት ላይ ሆናችሁ እዛ ሀገር ላይ ያው በአጋጣሚ ነው ወደ ሀገር የምትገባው። ስላመማት ታክማ ለመመለስ እዛ ሀገር ላይ ለመታከም ያው ወጪው በጣም ከባድ ሆነ። ሀገር ላይ ይሻል እንደው ብለን ልትሄድ ነው። እስኪ ሙስሊሞች ዱአ አርጉላት፣ ክርስቲያኖች ደግሞ ጸሎት አርጉላት ተሽሏት ወደ ስራዋ እንድትመለስ። ጤናችንን እግዚአብሔር ሲሰጠን ያሰብነውን ነገር እናሳካለን ብዬ ተስፋ አረጋለሁኝ። ከሁሉም በቃ ማለት ከስራም ቀድመን ማስቀደም ያለብን የእኛን ጤንነታችንን ነው። አንዳንድ ልጆች እያመማችሁ ዝም ብላችሁ ከነገ ዛሬ ይሻለኛል በማለት ወይም በቃ ማለት አላቅም የሆነ ነገር እናስባለን ሁላችንም እና ያችን ነገር አስተካክያት በኋላ እታከማለሁ እያሉ በጣም ብዙ ሰው ስላለ ማለት ነው። የጤናውን ሁኔታ ወደ ኋላ የሚተዋለ፣ ግን ሁሉም የሚቀድመው ጤና ነው። ስለዚህ ሁላችሁም ራሳችሁን ጠብቁ፣ ጤናችሁን አስቀድሙ። ጤና ካለ እግዚአብሔርን ከሁሉም ነገር በቃ መድረስ ከፈለግን ቦታ እንደርሳለን። ገንዘብ ቢሞላ ቢተርፍ ምንም ገንዘብ ጤናን አይገዛልንም እና ጤናችሁን መጀመሪያ ተከታተሉ፣ ራሳችሁን ጠብቁ፣ ለራሳችሁ ጊዜ ስጡ ላለው። ከዚህ በተረፈ እንግዲህ እኒህ የምታዩዋቸው እህቶቻችን በዝማሬ እንደገና ደግሞ አይዞሽ ከጎንሽ ነን እያሉ እያጽናኗን ነበረ። በጣም ከፍቷት በጣም ተጨናንቃለች፣ ውስጧ ተጨናንቋልና እንግዲህ እግዚአብሔር አምላክ ደግሞ ጤናዋን መልሶላት በሰላም ወደ ስራዋ ትመለሳለች ብዬ ተስፋ አረጋለሁኝ። እና ቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ እግዚአብሔር ጤናችሁን ይስጣችሁ ነው ምለው። አብሶም እንደ ስደት ላይ የምንኖር ሰዎች ቢያመን አንተኛም፣ ቢደክመን አናርፍም። በቃ ቢያመንም ቢደክመንም በስራ ነው የምናሳልፈውና እግዚአብሔር እሱ ይጠብቃችሁ። ራሳችሁን ጠብቁ፣ ምግባችሁን ብሉ፣ ውሃ ጠጡ፣ በወቅቱ ለራሳችሁ ጊዜ ስጡና ይኸው እንደምታዩት እንግዲህ እህታችን ነው እየሄደች ነው። እግዚአብሔር በሰላም ጤናዋ ተመልሶ ታክማ ሕክምናዋን ጨርሳ ወደ ስራዋ ትመለሳለች ብዬ ተስፋ አረጋለሁ። ሁላችሁም ዱአና ጸሎት አድርጉላት። ስለተከታተላችሁኝ አመሰግናለሁ።